how to draw graph of quadratic function በእንዴት ድሮ እናደርጋለን የሚለውን ነው የምናየው። let's take example እንውሰድ። a f of x is equal to x square። አሁን ይችኛ ከሲምፕሉ ስንነሳ ይቺ ምንድነው የምትሆነው? እዚህ ጋር ስሎፓችን ፖዚቲቭ ነች አይደል? ስለዚህ ወደ ላይ ነው፣ አፕዋርድ ነው ማለት አፕዋርድ ነው የሚሆነው። ስለዚህ የዚህ ግራፍ ምን ይሆናል? ኤክስ ኤንድ ዋይ ኮኦርዲኔት ኤክስ ኤንድ ዋይ አክሲስ ኤክስ ዋይ። አሁን ይችኛዋ ምን ትሆናለች? ቀጥታ አፕዋርድ ፓራቦላ ነው የሚሰራው ማለት ነው። አፕዋርድ ፓራቦላ ታዬ ወደ ላይ ይሄዳል ማለት ነው። ይችኛው ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌር የሚል ፓራቦላ ነው፣ አፕዋርድ ፓራቦላ ነው የሚሆነው ማለት ነው። ቀጥታ ይችኛው ፖዚቲቭ ስለሆነች እንዳለ አፕዋርድ ፓራቦላ ይሰራል ማለት ነው። እሺ ቢ ላይ ብንወስድ ሌላኛ ጥያቄ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌር ማይነስ 1 የዚችን ግራፍ ድሮ እናደርጋለን ማለት ነው። አሁን ይሄ ምንድነው? ይችኛዋ ማይነስ 1 ነች አይደል? ማይነስ 1 ስለሆነች በዋይ አክሲስ ወደታች ወርድና ማይነስ 1 ላይ ይቆርጠዋል ማለት ነው። ከዛ ይችኛዋ ደግሞ ፖዚቲቭ ስለሆነች አፕዋርድ ፓራቦላ ነው የሚሆነው ማለት ነው። ስለዚህ ኤክስ ኤንድ ዋይ አክሲስ እንስላለን ማለት ነው። ይችኛዋ ኤክስ ነች፣ ይችኛዋ ዋይ ነች። ስለዚህ እዚህ ጋር ማይነስ 1 ላይ ነው ማለት ነው ቨርቴክሱ የሚሆነው። አሁን እዚህ ጋር ላይ ቨርቴክሳችን 0 0 ነው፣ 0 0 ነው ቨርቴክሳችን። እዚህ ጋር ላይ ግን ማይነስ 1 ላይ ይነሳል ማለት ነው። ማይነስ 1 ላይ ይነሳና አፕዋርድ ፓራቦላ ይሆናል ማለት ነው። አፕዋርድ ፓራቦላ ቨርቴክሳችን ብንወስድ እዚህ ጋር ምን ይሆናል ማለት ነው? እዚህች ጋር ላይ ኤክሳችን 0 ነች አይደል? 0 ኮማ ማይነስ 1 ይሆናል ማለት ነው ቨርቴክሱ። ስለዚህ ይችኛዋ እንደዚህ ሲሆን ማይነስ 2 ቢሆን ኖሮ እዚህ ጋር መጣ፣ ማይነስ 2 ላይ ነበር የሚቆርጠው። ማይነስ 3 ቢሆን ማይነስ 3 ላይ ነበር የሚሆነው። ማይነስ 7 ቢሆን ማይነስ 7 ላይ መጥቶ አፕዋርድ ፓራቦላ ይሆናል ማለት ነው። ሶ ሌላኛ ጥያቄ ይችን ሲ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ስኩዌር ፕላስ 1 አሁን ይችኛዋ ፖዚቲቭ ነች። ፖዚቲቭ ስለሆነች ወደ ላይ ይመጣል ማለት ነው። በዋይ አክሲስ ወደ ላይ መጥቶ ፖዚቲቭ 1 ላይ አፕዋርድ ፓራቦላ ይሰራል ማለት ነው። ፖዚቲቭ ስለሆነች ማለት ነው። ወደ ዋይ ወደ ላይ አንድ ስቴፕ ይሄድና አፕዋርድ ፓራቦላ ይሰራል ማለት ነው። ይችኛው አሁን ኤክስ አክሲስ ብትሆን ይችኛው ዋይ አክሲስ፣ ይቺ ፖዚቲቭ 1 ስለሆነች 1 እዚህ ጋር ላይ ይመጣል ማለት ነው። 1 ይመጣና አፕዋርድ ፓራቦላ ላይክ እዚህ ይሰራል ማለት ነው። 1 አሁን ይቺ 1 ነች ማለት ነው። 1 ቨርቴክሱ ላይ 1 ነች። አሁን ይችኛዋ ቨርቴክሷ ምንድነች? ቨርቴክሷ 0.1 ትሆናለች ማለት ነው። እዚህ ጋር ላይ ቆሞ ነው ፓራቦላ አፕዋርድ የሚሆነው ማለት ነው። ሌላኛ ጥያቄ ብንወስድ ዲ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ፕላስ 3 ዘ ሆል ስኩዌር ኤክስ ፕላስ 3 ዘ ሆል ስኩዌር። እንደዚህ አይነት ግራፍ ሲሰጣችሁ ኦፖዚት ነው የምትሄዱ ማለት ነው። ኦፖዚት ትሄዳላችሁ። አሁን ይቺ ኤክስ ፕላስ 3 ነች አይደል? ኤክስ ፕላስ 3 ስለሆነች ግራፋችን ግን ምንድነው የሚሆነው? ይቺንን 3 ኔጌቲቭ 3 በኤክስ አክሲስ ይሄዳል ማለት ነው። ኔጌቲቭ 3 በኤክስ አክሲስ ይሄድና አፕዋርድ ፓራቦላ ይሰራል ማለት ነው። ዛት ሚንስ ይችኛዋን ኤክስ ኤንድ ዋይ ግን እንወስዳት። ኤክስ ኤንድ ዋይ አክሲስ ይችኛዋ ፖዚቲቭ ስለሆነች ምንድነው የሚሆነው? እዚህ ጋር ማይነስ 3 ይመጣል ማለት ነው። ማይነስ 3 ነው የሚሆነው እዚህ ጋር ግራፋችን ድሮ ስናደርግ። ከዚያ እዚህ ጋር ላይ ይጀምርና አፕዋርድ ፓራቦላ ነው የሚሆነው። አፕዋርድ ፓራቦላ። አሁን እቺ ጋር ቨርቴክሳችን ስንት ነች ማለት ነው? ቨርቴክሳችን ማይነስ 3.0 ትሆናለች ማለት ነው። ማይነስ 3.0 ይችኛዋ ማይነስ ብትሆን ደግሞ ወደዚህ መጣና ፖዚቲቭ 3 ላይ ይሆናል ማለት ነው። ይችኛዋ ማይነስ ሆና ቢሆን ማይነስ 3 ብትሆን እዚህ ጋር ላይ መጥቶ ነው ፖዚቲቭ 3 ላይ ቨርቴክስ ይሆንና አፕዋርድ ፓራቦላ ይሰራል ማለት ነው። እሺ ሌላ አንድ ጥያቄ፣ የመጨረሻ ጥያቄ፣ አንድ ጥያቄ ለየት ያለች ይችን እንዴ ኢ ኤፍ ኦፍ ኤክስ ኢኳል ቱ ኤክስ ፕላስ 3 ዘ ሆል ስኩዌር ኤክስ ፕላስ 3 ዘ ሆል ስኩዌር ፕላስ 2 ትላለች። ፕላስ 2 አሁን እቺ ምንድነች? ኤክስ ፕላስ 3 ዘ ሆል ስኩዌር ፕላስ 2 ነው። ይችኛዋ ኦፖዚት ነው የሚሄድ ብያቸዋለሁ። ይችኛዋ ፕላስ 3 ስለሆነች
-3 በኤክስ አክሲስ ትሄዳለች ማለት ነው። ይችኛዋ ፖዚቲቭ 2 ደግሞ እንዳለች ነው የምትሆነው። እንዳለች በዋይ አክሲስ 2 ስቴፕ ትሄድና እዛ ላይ ቨርቴክስ ይሆናል ማለት ከዛ አፓርት ፓራቦላ ነው የሚሆነው። ስለዚህ ይችኛዋ ሌትስ ድሮ ኤክስ ኤንድ ዋይ አክሲስ ኤክስ አክሲስ ይችኛዋ ዋይ አክሲስ ብትሆን ምንድነው የሚሆነው? ይሄኛው ቀጥታ ይቺ ኦፖዚት ይሄዳል ማለት ነው። -3 ኦፖዚት ይመጣል። -3 ይቺ ማለት ነው ኦፖዚት ስለምትሄድ፣ ይችኛዋ 2 ደግሞ እዚች ጋር 2 ብትሆን ፖዚቲቭ 2 ስለሆነች በዋይ አክሲስ 2 ነው የሚሄደው ማለት ነው። ከዚያ ቨርቴክሳችን እዚህ አካባቢ ነው የምትሆነው። እዚህ ጋር ትመጣና አፕዋርድ ፓራቦላ ይሰራል ማለት ነው። አፕዋርድ ፓራቦላ እንዲሆንና አፕዋርድ ፓራቦላ ይሰራል ማለት ነው። አሁን እዚህ ጋር ላይ ቨርቴክሳችን ስንት ነው ማለት ነው? -3,2 ይሆናል ማለት ነው ቨርቴክሳችን። ስለዚህ ምንድነው የሆነው? ይችኛዋ ፖዚቲቭ 3 ስለሆነች ኦፖዚት ነው የሚሄደው። -3 በኤክስ አክሲስ 3 ስቴፕ ትሄዳለች ማለት ነው -3። ከዛ ይችኛዋ 2 ደግሞ ወደ ላይ ትወጣለች እንዳለች ፖዚቲቭ ሆና፣ ከዛ እንደዚህ ሆና አፕዋርድ ፓራቦላ ይሆናል ማለት ነው። ሶ ዋትስ ዘ ሜን ፖይንት? ይቺ ኤክስ ወይም ደግሞ ስሎፕ የምንለው ኮኤፊሽንት ኦፍ ኤክስ ኔጌቲቭ ከሆነ ዳውንዋርድ ፓራቦላ ነው የሚሆነው። ይቺ ግን ፖዚቲቭ ከሆነች አፕዋርድ ፓራቦላ ይሆናል ማለት ነው። አሁን ይችኛዋ ኤፍ ኦፍ ኤክስ ኢዝ ኢኳል ቱ -x² ቢሆን ኖሮ ምንድነው የሚሆነው? ይችኛዋ እንዳል ወደ ታች እንደዚህ ዳውንዋርድ ፓራቦላ ይሆን ነበር ማለት ነው። ይችኛዋም እንደዚህ -x² -2 ቢሆን ኖሮ ከዚህ ጋር ይቆምና ዳውንዋርድ ፓራቦላ ይሆናል ማለት ነው። ይችኛዋ ኔጌቲቭ ኤክስ ምናምን በሆነ ቁጥር የኮኤፊሽንት ኦፍ ኤክስ ኔጌቲቭ ከሆነች ዳውንዋርድ ፓራቦላ ይሆናል። ኮኤፊሽንት ኦፍ ኤክስ ፖዚቲቭ ከሆነ ግን አፕዋርድ ፓራቦላ ይሆናል። ከዛ እንዳለ ነው የሚሆነው። እንደዚህ ሲሆኑ x² + 1 ሲል ቀጥታ ይቺ እንዳለ ነው። አሁን ይችኛው በዋይ ነው፣ በዋይ አክሲስ አንድ ስቴፕ ሄድና ቨርቴክሱ እዛ ላይ ይቆማል ማለት ነው። ከዛ ይችኛዋ ደግሞ ፖዚቲቭ ስለሆነች አፕዋርድ ፓራቦላ ነው ያለው። ይችም እንደዛው ይቺ ኤክስ + 3 አይደለች? ኤክስ + 3 ሲሆን እዚህ ጋር ደግሞ ኦፖዚት ነው የምትወስዱት ማለት ነው። ኦፖዚት አሁን እዚህ ጋር ላይ ኤክስ + 3 ስለሆነች በኤክስ አክሲስ -3 ትሄዱና እዚህ ጋር ላይ ይሆናል ማለት -3 ትሄዳላችሁ ማለት ነው። አሁን እዚህ ጋር +4 ቢሆን ኖሮ -4 እዚህ ጋር ይገባል ማለት ነው። ከዛ ቨርቴክሱ እዚያ ላይ ይቆምና አፕዋርድ ፓራቦላ ይሆናል። እዚህ ጋር ግን ምንድነው የሆነው? ሁለቱም አለ ማለት ከዚህ በፊት ያየነው ሁለቱም አለ። ሁለቱም ምንድነው? አንደኛው ይቺ ነች። ይቺኛዋ ኤክስ + 3 ማለት ኦፖዚት ነው የሚሄድ ብለናል። -3 ላይ ያርፋል አለ ቨርቴክሱ። -3 ላይ ያርፍና ከዛ ይቺ +2 ደግሞ በዋይ አክሲስ 2 ስቴፕ ትሄዳለች። ከዛ እዛ ላይ ቨርቴክሱ ይሆንና ይቺኛዋ ኤክስ ፖዚቲቭ ስለሆነች አፕዋርድ ፓራቦላ ይሆናል ማለት ነው። ስለዚህ ይሄ ነው። ያልገባችሁ ጥያቄ ካለ ኮመንት ላይ ጻፉልኝ፣ የሁላችሁንም መልሳለሁ። ሰብስክራይብ ማድረግ እንዳይረሳ። ቴንክ ዩ